እንዲል አልፈልግም። ከንቱ ድካም እየደከምኩ ይመስለኛል እና በጣም ኮንሺየስ ሆናችሁ እንድትሰሙ ይፈልጋል። ምክንያቱም እምነግራችሁ ይህ ቃል እምነግራችሁ መንፈስ ቅዱስ የሰጠኝ መረዳት በላይፌ ላይ እግዚአብሔር ምስክሬ ነው ፍንጥር ብዬ እንደወጣ ያደረገኝ ነገር ነው። ማለት ለእግዚአብሔር ራሴን እንድለይ ያደረጉኝ ፖይንቶች ነው። ቲክቶክ ላይ እዚህም ላይ ለእናንተ ይዤላችሁ ማቀርብ በጌታ ፊት ነው የምላችሁ። ለረጅም ጊዜ እነዚህን መልእክቶች ይዤ ያልተሰማሁባቸው ጊዜያቶች ነበሩ። መንፈስ ቅዱስ ደግሞ ተናግሮኝ በመልእክቶቼ ሰዎችን እንደሚደርስ ተናግሮኝ በዚህ ዓመት ውስጥ መንፈስ ቅዱስ በብዙ እየረዳኝ። ስለዚህ በደንብ ኮንሺየስ ሆናችሁ እንድትሰሙ ይፈልጋል። እኔ በምነግራችሁ በዚህ ትምህርት ውስጥ በዚህ በእግዚአብሔር ቃል ውስጥ ፕራክቲካሊ አድርጋችሁት ነገሩ ካልሆነ እኔ ከ150 ተጠያቂ ነኝ። አሁን የማወራችሁን ነገር ፕራክቲካሊ ሞክሩትና እንድታዩት ይፈልጋል። እግዚአብሔርን ስለመውደድ ነው የማወራችሁ። እግዚአብሔርን ስለመውደድ ሳወራችሁ የአሁኑን ጥቅስ አወራችሁ። ያ ጥቅስ ምን የሚል ጥቅስ መሰላችሁ? ያደረጉላችሁ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ ጌታ አምላክን ውደድ የሚል ነው አይደል? ቃሉ አሁን ያነበብኩላችሁ። እግዚአብሔርን መውደድ ምን ማለት ነው? እግዚአብሔርን ሰዎች እንዲሁ መውደድ ይችላሉ ወይ? አይችሉም። ማንም ሰው የተባለ ፍጥረት በራሱ እግዚአብሔርን መውደድ አይችልም። እግዚአብሔርን መውደድ ኢሞሽን አይደለም። እግዚአብሔርን መውደድ የአንደበት ቃል አይደለም። እግዚአብሔርን መውደድ ካራክተር ነው። እግዚአብሔርን መውደድ ፕራክቲካሊ የሚታይ ህይወት ነው። እግዚአብሔርን ስትወዱት በእናንተ ህይወት ላይ የሚታይ የሚንጸባረቅ ነገር አለ። እግዚአብሔርን መውደድ የሚታይ እንጂ እግዚአብሔርን መውደድ የሚነገር አይደለም። እወደዋለሁ፣ እግዚአብሔርን እወደዋለሁ በማለት የሚመጣ ነገር አይደለም። ከኔ ጋር ናችሁ ያምናል። እግዚአብሔርን እወደዋለሁ እማይል አንድ ሰው የለም። ሁሉም እግዚአብሔርን እንወዳለን ይላሉ። ውጡና ጠይቁ። በመንገድ ላይ የሚያልፍን አንድ ሰው አስቁሙና ጠይቁት። እግዚአብሔርን ትወዳለህ ወይ ብትሉት አዎ ከእናቴና ከአባቴ በላይ እወደዋለሁ ይላል። ነገር ግን በእግዚአብሔር እይታና በእግዚአብሔር ዓለም እግዚአብሔርን አይወዱም። ሰዎች በራሳቸው እግዚአብሔርን መውደድ አይችሉም። ይህንን ነገር ጻፉልኝ አንድ ጊዜ። እኔ በራሴ እግዚአብሔርን መውደድ አልችልም ብላችሁ ጻፉልኝ። ወይም ሰዎች በራሳቸው እግዚአብሔርን መውደድ አይችሉም። የቤታችሁ ጥቅስ ብታደርጉት ሁላ ደስ ይለኛል። ሰዎች በራሳቸው እግዚአብሔርን መውደድ አይችሉም። በራስሽ እግዚአብሔርን መውደዳችን ማንም ሰው በራሱ እግዚአብሔርን አልወደደው። ጌታ ኢየሱስ ታውቃላችሁ፣ በመጽሐፍ ቅዱስ ላይ አንድ ሰው አነሳላችኋለሁ። ሰዎች እግዚአብሔርን እንወደዋለን የሚሉበት ያ መውደድ ስሜት ነው እንጂ እውነት አይደለም። ኢሞሽን ነው። ብዙ ሰዎች ሰዎችን የሚወዱበት ፍቅር ያ ነው። በምድር ላይ አሁን እወድሻለሁ፣ እሞትልሻለሁ፣ አፈቅርሻለሁ የሚልሽ ያለሽ እግዚአብሔርን የማያውቅ ሰው ከሆነ ኢሞሽን ነው፣ ስሜት ነው። ከአንድ ቀን አዳር በኋላ አይፈልግሽም፣ አይወድሽም። እኔ በግልጥ ነው የምነግራችሁ። መውደድና ማፍቀርና ስሜት ይለያያል። ብዙ ሰዎች በምድር ላይ ያሉ ሰዎች ዓለማውያን እግዚአብሔርን የማያውቁ የእግዚአብሔርን ፍቅር የማያውቁ ሰዎች ሰውን የሚያፈቅሩበት መንገድ ስሜት ይባላል። ሰውን የሚወዱበት መንገድ ስሜት ይባላል። ኢሞሽን ነው። ስለዚህ እግዚአብሔር በስሜት መወደድ አይፈልግም። ስሜት አንድ እርምጃ አያስኬድም። እግዚአብሔርን በስሜት መውደድ አንድ እርምጃ አያስኬድም። እግዚአብሔርን የምንወድበት መውደድ ተባረኪልኝ። አሁን እንደዚህ ጻፉሽ። እስክሪብቶ ያላችሁ ሰዎች ደግሞ ጻፍ። በጣም ነው የሚጠቅማችሁ። ጌታ ምስክሬ። እኔ እኮ ስለጠቀመኝ ነው። በጣም በህይወቴ ላይ ቴስት ስላደረኩት ስላየሁት ነው። በጣም ብዙ ሰዎች በኢሞሽን ነው እግዚአብሔርን እንወዳለን የሚሉ። መጽሐፍ ቅዱስ ላይ አንድ ሰው ልጥቀስላችሁ፣ ፈቃደኛ ናችሁ? አንድ ሰው ልጥቀስላችሁና ልንገራችሁ። ኦኬ። ጴጥሮስ የሚባል አንድ ሰው ነበር። ፒተር ወይም ጴጥሮስ
መጽሐፍ ቅዱሳችን እንደሚነግረን ኢየሱስን የሚወደው ደቀ መዝሙር ነው የተባለው። መንፈስ ቅዱስን ከመቀበሉ በፊት ከሐዋርያት ይልቅ አብዝቶ ኢየሱስን የሚወደው ጴጥሮስ ነበር። ኢየሱስን የወደደበት ያ መውደድ ግን ኢሞሽን ነበር፣ ስሜት ነበር፣ እውነተኛ መውደድ አልነበረም። የምታስታውሱ ከሆነ ጌታ ኢየሱስን እንደዚህ ያለው፣ ብትታሰር በወህኒ ብትጣላ ጌታ ሆይ እኔ ካንተ ጋር ሁኜ አብሬ በዛ እጣላለሁ፣ መከራን ብትቀበል አብሬ መከራን እቀበላለሁ፣ ብትሞት ጌታ ሆይ አብሬህ እሞታለሁ አለው ጌታ እንደዚህ ያለው። ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ምክንያቱም በራሱ ሊወደው እንደማይችል ያውቃል ጌታ። በራሱ አቅም አብሮት ዋጋ እንደማይከፍል ያውቃል ጌታ። ኖ አለው፣ 3 ጊዜ ትክደኛለህ፣ 3 ጊዜ ትክደኛለህ። ጴጥሮስ ሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ በላዩ ላይ ወረደበት። ሐዋርያት ሥራ ምዕራፍ 2 ሁላችሁ ታውቁታላችሁ። መንፈስ ቅዱስ ከወረደ በኋላ ትክክለኛ የክርስቶስ ፍቅር በልቡ ፈሰሰ። በአንዲት ገረድ ፊት ኢየሱስን የካደ ሰው ነገር ግን በመንፈስ ቅዱስ አማካኝነት ወደ ውስጡ የገባው መለኮታዊ ፍቅር፣ ትክክለኛ ፍቅር እስከ መስቀል ተዘግዝቆ እስኪሰቀል ድረስ ስለ ስሙ መከራን እስኪቀበል ድረስ ዋጋ እንዲከፍል አደረገ። በየትኛው ፍቅር ነው እግዚአብሔርን እየወደድን ያለነው? እግዚአብሔርን ትወዱታላችሁ? እግዚአብሔር አቴንሽናችሁን ይፈልጋል። እግዚአብሔር አቴንሽናችሁን ይፈልጋል። ኦ ጂሰስ ማይ ጋድ! እግዚአብሔር ትኩረት ይፈልጋል። እግዚአብሔር መወደድ ይፈልጋል። እሱ መውደድ ብቻ ሳይሆን መወደድ ይፈልጋል እግዚአብሔር። የሰማችሁ ነው አይደለም? ይሄ መጽሐፍ ሲናገር አሁን ያነበብኩላችሁ ክፍል እስራኤል ሆይ ነው የሚለው እግዚአብሔር ራሱ። በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክህን ውደድ። ምን ማለት ነው? ፍጹም ሐሳብ ማለት ምን ማለት ነው? ባካችሁ ስሙኝ በጌታ ፍቅር፣ በጣም ነው የምወዳችሁ። በፍጹም ሐሳብ እግዚአብሔርን ውደድ ማለት ከእግዚአብሔር የሚበልጥ ሐሳብ አይኑርህ ማለት ነው። ያ መንፈስ ቅዱስ ሲወርድ እሱን የወደደበት ፍቅር ከራሱ የመነጨ አይደለም፣ ከመንፈስ ቅዱስ የመነጨ ነው። ለዛ ነው ያለ መንፈስ ቅዱስ እግዚአብሔርን መውደድ አይቻልም። መንፈስ ቅዱስ በእናንተ ውስጥ ሲፈስ በእናንተ ውስጥ የሚሰራው ነገር የመጀመሪያው እግዚአብሔርን ትወዱታላችሁ። አያችሁ፣ እግዚአብሔር በፍጹም ሐሳባችሁ እግዚአብሔርን መውደድ ምን ማለት ነው? ሐሳባችሁ ሁሉ እግዚአብሔራዊ መንፈሳዊ ይሆናል። ሐሳባችሁ ምድራዊ አይሆንም። ይሄን አላደረክልኝም፣ እንዲህ ጉዳይ ያስጨንቀኛል እንዲህ አትሉም። የጌታ ጉዳይ ነው የሚያስጨንቃችሁ። በብዙ ሞት አለፍን አለ ጳውሎስ። በብዙ መከራ አለፍን አለ። በብዙ ፍርሃት ውስጥ አለፍን አለ። በብዙ ስጋት ውስጥ ነበር። በዚህ ሁሉ ግን አለ የቤተ ክርስቲያን ጉዳይ ያስጨንቀኛል አለ። የሰማይ ጉዳይ ያስጨንቀኛል አለ። የክብሩ ጉዳይ ያስጨንቀኛል አለ ጳውሎስ። ለምን? ተሰርቋል። በፍጹም ሐሳቡ ወዶታል ማለት ነው። በፍጹም ነፍስ ተባረኪ። በፍጹም ነፍሳችን ደግሞ እግዚአብሔርን መውደድ። በፍጹም ነፍሳችን እግዚአብሔርን ስንወድ ነፍስ የሚባለው ክፍል የስሜት የእውቀትና የፍቃድ ክፍል እንዲሁም የሐሳብ ክፍል ነው ይባላል። ይሄ በነፍሳችን ክፍል እግዚአብሔርን ስንወደው ስሜታችን ይሰረቃል። ስሜታችን የሚረካው፣ ስሜታችን የሚፈልገው፣ ውስጣችን የሚፈልገው፣ ነፍሳችን የምትፈልገው እርሱን ብቻ ይሆንባታል። ነፍሳችን ውስጥ ትልቁን ቦታ የሚይዘው እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር እንዴት ነው ትኩረት በዚህ ልክ የፈለገው? በፍጹም ማለት እኮ ሌላ ጣልቃ ሳይገባበት ማለት ነው። ምንም ሳይቀላቀልበት በፍጹም ነፍስህን ውደድ። ኦራዲ ያላታካማስ ኤቫሮስ ታሊቨርታ ኪባሃዳላ ባታካባሽ ለእግራዲ ያላ ማካተ ለብራና ማካባታካባይ። ይህን እየሰማችሁ አንዳንድ ሰዎች ዛሬ እግዚአብሔርን መውደድ በልባችሁ ይፈሳል። እግዚአብሔርን ማፍቀር በልባችሁ ይፈሳል። ልጨርሳት ጥቅሷን። የመጨረሻው በፍጹም ኃይልህ እግዚአብሔርን መውደድ። ወደ ጸሎት ልንገባ ነው። ስሙኝ በደንብ።
በፍጹም ኃይል እግዚአብሔርን መውደድ ማለት እናንተ ኃይል አላችሁ። የገንዘብ ኃይል፣ የቤተሰብ ኃይል፣ የማሰብ ኃይል፣ የመንቀሳቀስ ኃይል፣ እያንዳንዱ ነገር ኃይል ነው። በእጃችሁ ያለው ነገር በእጃችሁ ያለው ነገር በሙሉ እግዚአብሔርን ሲያገለግል፣ እግዚአብሔር ሲከብርበት ያ ነገር ምንድነው ማለት ነው? በሌላ አማርኛ በፍጹም ኃይላችሁ እግዚአብሔርን ወዳችሁታል ማለት ነው። በፍጹም ኃይላችሁ እግዚአብሔርን ስትወዱ ጉልበታችሁ ለእግዚአብሔር ነው፣ ስራችሁ ለእግዚአብሔር ነው፣ ትዳራችሁ ለእግዚአብሔር ነው፣ ሀብታችሁ ለእግዚአብሔር ነው፣ ያላችሁ ገንዘብ ለእግዚአብሔር ነው። ማይጋድ ራዶላ ባላማ ሰላማ ሀደደ በተከለ በፍጹም ኃይላችሁ እግዚአብሔርን መውደድ፣ በፍጹም ልባችሁ እግዚአብሔርን መውደድ። እዚህ ውስጥ ምን ተማሩ? እግዚአብሔር መወደድ እንደሚፈልግ፣ እግዚአብሔር ትኩረት እንደሚፈልግ ተምረናል። የመጨረሻ ልንገራችሁ፣ ለምትወዱት ነገር ዋጋ ትከፍላላችሁ። ለምትወዱት ነገር የምትከፍሉትን ዋጋ ደግሞ አትቆጡ። ሰው ለሚወደው ነገር መክፈል ያለበትን ልክ ይከፍላል። እግዚአብሔርን ስትወዱ ትእዛዙን ትጠብቃላችሁ። እግዚአብሔርን ስትወዱ እግዚአብሔርን የመውደዳችሁ ምልክት ትንበረከካላችሁ። ጸልያችሁ አጠግቡ፣ ፊቱን ፈልጋችሁ አጠግቡ፣ ዘምራችሁ አጠግቡ። ሰይጣን በእኛ ውስጥ ሊሰርቅ የሚፈልገው ነገር ቢኖር የእግዚአብሔርን ፍቅር ነው። በውስጥሽ ላይ የእግዚአብሔር ፍቅር ከተሰረቀ ኔክስት መጸለያችም፣ ፊቱን መፈለጋችም፣ የጌታን ነገር ማገልገል አትችይም፣ አቅም ታጫለሽ። ስለዚህ ሰይጣን የሚሰራው ስራ ምንድነው? መንፈስ ቅዱስ የተባለው ፐርሰን በእናንተ ውስጥ ሙቭ እንዳያደርግ ያደነዝዛችኋል። መንፈስ ቅዱስ በእናንተ ውስጥ ሙቭ ማድረግ ሲያቆም እግዚአብሔርን መውደድ ይደመዝዝባችኋል። እንደገና ጌታን ውደዱት። ዛሬ እስኪ ጌታ ሆይ እወድሃለሁ በሉት። መንፈስ ቅዱስ ጌታን እንድወደው እርዳኝ። ጌታን መውደዴ በሥራ እንጂ፣ ጌታን መውደዴ በክንውን እንጂ በተግባር እንጂ ጌታ ሆይ በአንደበት አይደለም የሚገለጠው። መንፈስ ቅዱስ ዛሬ በእኔ ውስጥ አንድ ነገር እንድታደርግ ለምንሃለሁ። መንፈስ ቅዱስ ኢንካውንተር እንድታደርገኝ፣ የክርስቶስን ፍቅር በልቤ ውስጥ እንድታፈሰው ፈልጋለሁ። የአዲላ ሃና ማሳዳ ማሃደለ ቤተኬ ባራዳና ባታካላሽ ያለ መንፈስ ቅዱስ እግዚአብሔርን መውደድ አልችልም። ያለ መንፈስ ቅዱስ ስለ እግዚአብሔር ማሰብ አልችልም። ያለ መንፈስ ቅዱስ የእግዚአብሔር ነገር ይከብደኛል። ስለዚህ ሰው በራሱ እግዚአብሔርን መውደድ አይችልም። ገባኝ። ሲገባኝ ነፃ ወጣው አልኩኝ። በራሴ ጌታን በራሴ እንደማልወደው ሲገባኝ ነው መበርታት የጀመርኩ፣ ጸሎት ማድረግ የጀመርኩ፣ በጌታ ፊት አቅም ያገኘው ማሃዲላ ባናባሳላ ማሃዲላ ቤተኬ ባናባስ ኃይል ያገኘው በጌታ ፊት ኃይል የሚባል ነገር ወደ ውስጥ የገባ መንፈስ ቅዱስ ኢንካውንተር አደረገኝ። ኢየሱስን ወደድኩት። የማደርገው ነገር አይቆጠርም። አገልግሎቴን አልቆጥሩም፣ ስለምወደው ነው። የምከፍለውን ዋጋ አልቆጥሩም፣ ስለምወደው ነው። የገባብኝ ፍቅር ነው። ከፊቴ ሰይፍ ቢመጣ ሰይፍን አልፈራም። በእኔ ውስጥ በመንፈስ ቅዱስ አማካኝነት ከተፈጥሮ በላይ የሆነ ፍቅር ገብቶብኛል። ፍቅር ኢሞሽን አይደለም። የእግዚአብሔር ፍቅር ኢሞሽን አይደለም። የእግዚአብሔር ፍቅር ከሞት ይልቅ የበረታ ነው። ራዳስ ከብደደ በተከ ባህዳላ ማታካ ባህዳስ ዛሬ መንፈስ ቅዱስ አንድ ሰው ህይወት ላይ ፈሰሰ። ራማስካ ኤልቤርታ ኪዳ አንስታና ባህደለ በተከ ባህዳላ ማታካ ባሽ በአንድ ሰው ህይወት ላይ መንፈስ ቅዱስ ፈሰሰ። የሰማይ ፍቅር በአንድ ሰው ልብ ላይ ፈሰሰ። በጌታ በኢየሱስ ስም ጸሎት ያቆማችሁ ሰዎች ለእናንተ መጸለይ የምትጀምሩት ፍቅር ሲገባባችሁ ነው። ጸሎት ድንጋይ የሆነባችሁ ሰይጣን የእግዚአብሔርን ፍቅር ከልባችሁ ሰርቆት ነው። ዛሬ ግን በኢየሱስ ስም በምርኮ ይመለሳል። የእግዚአብሔር ፍቅር በኢየሱስ ስም ይመለሳል። እንደገና ያትኩሱ ፍቅር፣ ያትኩሱ ረሃብ፣ ያትኩሱ ጸሎት በእጥፍ በኢየሱስ ስም ተመለሰ። በኢየሱስ ስም ተመለሰ። በኢየሱስ ስም ተመለሰ። በኢየሱስ ስም ተመለሰ። አሜን ብለህ ተቀበል። አሜን ብለሽ ተቀበል። በኢየሱስ ስም ተመለሰ። ላማናስ ካፕራቲያ ላታካባናስ ሳላማሃዳላ ባታካባራዳ ባታኮስ ኤል ፓራዴቬንቴ ኢል ካፒያኖ ሳላማሃዴለ ቤተኬ ፔሬዴለ ቤተኬ ባይ ራዲያ ላታካባርና መንደልተ ሊገባሽ ዜፕሬዴለ ቤተኬ ማሃዳላ ባታካባራዳላ ባታካባይዴ የጌታ ፍቅር የጌታ ፍቅር ፓወርፉል ነው።
ጌታ ሆይ እኔ በቃ አሁን ይሰማኛል የእግዚአብሔር መንፈስ። እኔ አንዳንድ ቀን ስብከት ይጠፋብኛል፣ ስለ ፍቅር ነው ማወራው። ፍቅሩ በቃ በልብ ከፈሰሰ ነገር ይቆማል። በቃ ማለት ልመና ይቆማል። በቃ የምትለምነው ነገር አይኖርም። ዝም ነው የምትለው። እጅን በአፍ ነው የምትጭነው። ዝም ብለህ ታጣጥመዋለህ። ፍቅሩ በፍቅሩ ውስጥ ነው ቅባት የምትቀበለው። ባይዘውኝ እግዚአብሔርን በመንፈስ ቅዱስ አማካኝነት ስታፈቅረውና ያልኩ ነው እግዚአብሔርን እንዲወዳለው በኢሞሽን ስትለው ልዩነት አለው። እንኳን ለእግዚአብሔር መጽሐፍ ለእኛ እንኳን ሲናገር መዋደዳችሁ በቃልና በአንደበት አይሁን ይላል። ጴጥሮስ በመልእክቱ ይህን ይነግረናል። መዋደዳችሁ በቃልና በአንደበት አይሁን። የእግዚአብሔር ፍቅር ያስበረክካል። ለምን አትጽፉትም? የእግዚአብሔር ፍቅር ያስጸልያል። የእግዚአብሔር ፍቅር ፊቱን እንድትፈልጉ ያደርጋል። አንድ እህቴ አንቺ ወንድ አፍቅረሽ እኮ አይኑን ካላየው ያመኛል ያልሽበት ጊዜ ሊኖር ይችል ይሆናል። አልቻልኩም ፊቱን ሳላይ እንዴት አድርጌ የልጁን ፊት ሳላይ ፊቷን ሳላይ መኖር አልችልም ብለሽ እኮ ይሆናል። ፊቷን ሳላይ መኖር አልችልም ያልክበት ጊዜ እኮ ነበር። የሆነ ጊዜ ፊቷን ሳላይ እንዴት ነው ማድረው ዛሬ? የጌታ ፍቅር ሲገባ ከዚህ ይብሳል። ፊቱን እንደ እብድ ነው ፊቱን የምትናፍቀው። ሰዎች አንተን መስሪያ ቤት ነው የሚያዩክ። አንተ ግን ያለው ተሰርቀሃል፣ ሰማይ ቤት ነህ። ተሰርቀሃል። ፊቱ ነው የሚናፍቅ። ጌታን የምታወራበት ሰዓት ነው የሚናፍቅ። የጸሎት ስፍራ ነው የሚናፍቅ። ከግርግር መካከል፣ ከወሬ መካከል፣ ከጨዋታ መካከል ይናፍቃል። መቼ ነው ተበትነው ወደ ጌታ፣ መቼ ነው ወደ እልፍኝ የምገባው? ናፈቀችኝ የጸሎት ቦታ፣ ጌታን የማወራበት። ማራዳላ ባዳ ማካታ ለብራዳጋ ዛሬ አንድ ሰው ቤት እሳት ይገባል። እሳት ገለባውን የሚበላ እሳት በኢየሱስ ስም በአንድ ሰው ቤት ይገባል። ሰላም አዳላ ባታጋላ የኔ አባት ማራት ያላ ተካላር ተዲና ሰላም አዳላ ባታጋላ ቴል ፓራዴለ በተገይና ሜርታ ላይ ቬና ሰላም አዳላ ባታጋ ፓራዳላ ባና ማከደለሽ ሞርቴለ ቬነሜንዳ ሰላም አዳላ ባታጋላሽ። ይሄ ፍቅር ወደ ቤታችሁ እንዲገባ አትፈልጉ። ኢየሱስ አፍቅረውት እኮ ነው። እነ ጳውሎስ እኮ ሞትን ያልፈሩ አፍቅረውት እኮ ነው። መንፈስ ቅዱስ ሲገባባቸው አሳዳጁን ሰውዬ ቀየረው፣ ለወጠውና አፍቃሪ ያደረገው። ከዛ በሮሜ መጽሐፍ ላይ መጽሐፉን ሲጽፍልን ከክርስቶስ ፍቅር ማን ይለየኛል አለ። ሞት አይለየኝም አለ። መልአክ ቢሆን እንኳን አለ መላእክታን እንኳን ቢሆኑ አይለዩኝም አለ። አዲስ ፍጥረት እንኳን ቢመጣ ከዚህ ፍቅር ሊለየኝ የሚችል የለም አለ። ኦራና ማሳ እንዳልታ ባዳ ማጋታ ለብራዳጋባ ምንም አይነት ኃጢአት ውስጥ ሁኑ፣ ምንም አይነት ድካም ውስጥ ሁኑ፣ እግዚአብሔር ምስክሬ ነው። ከዚህ ቀን በኋላ ከኔ ጋር ስትጸልይ መንፈስ ቅዱስ እንደገና አገኛችሁ። መንፈስ ቅዱስ እንደገና አቅም ሆናችሁ። ይህ ቀን ምልክት ነው ለእናንተ በኢየሱስ ስም። እንደገና መንፈስ ቅዱስ ኃይል ይሆናችሁ። ወራታ ላባና ሳና ማሃሌ በተገኘ ጌታ መንፈስ ቅዱስ ይደንቃል። መንፈስ ቅዱስ ይገርማል። መንፈስ ቅዱስ ክብር ለጌታ ለኢየሱስ ይሁን። እኔ የላቭ ኦፍ ጋድ የሚለውን ሚኒስትሪ ኢን አገልግሎት የጀመርኩት ከ4 ዓመት በፊት ነው እና ሕይወቴ የተለወጠው በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልቤ ፈሶ። በጣም አመፀኛ ሰው ነኝ። በጣም አመፀኛ፣ ተደብድቤ ያልሰማም፣ ተገርፌ ያልሰማው፣ ያልተደረግኩት ነገር የለም። ቤት ውስጥ ያልተደረግኩት የመጨረሻ ሱሰኛ፣ ማንም ሊመልሰኝ የማልችል የምፈልገውን ነገር ለማግኘት ምንም ነገር የማድረግ በቲኔጀር በዛ ልጅነት በዛ በቲኔጀር ውስጥ በዛ ልጅ ውስጥ የመጨረሻ ከዛ ነው አንድ ቀን ነው በቃ በመንፈስ ቅዱስ አማካኝነት ፍቅር ገባ ወደ ውስጥ። በቃ ምንም ቤተሰቦች እስኪደነቁ ድረስ ታስሬ ቀረው። እንዴት ለማን አስረዳዋለሁ ይህን ፍቅር? ለማን እናገረዋለሁ ይህን ፍቅር? አናካ ታርተ ሊባላ ማሳለማ አዳላ ባታከባሽ ወደ ውስጥ የገባ ኃይል ነው። ወደ ውስጥ የገባ ለካ ቅባት ነው። ፍቅሩ ለካ ጸጋ ነው። ፍቅሩ ከገባ ለካ ያ ፍቅር የሞተ ይቀሰቅሳል። ያ ፍቅር በኢየሱስ ስም በሽተኞችን ይፈውሳል። በእግዚአብሔር ፊት በፍቅር ስትቀርቡ የምትቀበሉት ቅባት ምድርን ሼክ የሚያደርግ ነው። ዓለምን ሼክ የሚያደርግ ቅባት ነው የምትቀበሉት። በፍቅር የተንበረከከ ሰው እግዚአብሔርን በመፈለግ ፊቱን በመፈለግ ውስጥ ቅባት ያገኘ ሰው ያ ሰው ምድር አይቋቋም። እግዚአብሔር ምስክር ነው።
ዛሬ ለምን እንደማወራችሁ አላውቅም፣ ግን በሕይወታችሁ ምስክርነት ይኑራችሁ። በክርስቶስ ኢየሱስ የሚያምን ሰው በነፍሱ ምስክር አለው። እግዚአብሔርን እንደወደዳችሁ ጉልበታችሁ ያስታውቃል። ሆራና ማሳና ማሃዳላ በተከበሽ እግዚአብሔርን ትወዱታላችሁ። እንግዲያውስ የምትወዱትን ነገር ፈልጉት። የምትወዱትን ነገር ታከብሩታላችሁ። የምትወዱትን ነገር ታፈቅሩታላችሁ። ለምትወዱት ነገር ጊዜ ትሰጣላችሁ። ለምትወዱት ነገር ቦታ ትሰጣላችሁ። እግዚአብሔርን እወዳለሁ አልጸልይም በጣም ይለያያሉ። ክብር ለጌታ ይሁን። እየነገርኳችሁ ነው፣ እያወራኋችሁ ነው። እግዚአብሔር መንፈስ ደግሞ በኃይል እየነካኝ ነው። የማወራው ነገር የኔ እንዳልሆነ ከ100% 150% ነው ነግራችሁ። ከመንፈስ ቅዱስ መንፈስ ቅዱስ ዛሬ መወደድ እፈልጋለሁ ይላችኋል። ዛሬ መንፈስ ቅዱስ ትኩረታችሁን እፈልጋለሁ ይላል። ትኩረታችሁን የሰረቀ ምንድን ነው? ትኩረታችሁን የወሰደው ነገር ምንድን ነው? ሐሳባችሁ ላይ የከበደው ነገር ምንድን ነው? ትኩረት ይፈልጋል መንፈስ ቅዱስ። ለዛ ነው በሮሜ መጽሐፍ ላይ እንዲህ የሚል ቃል አለ። በመንፈስ ቅዱስ ስለፈሰሰው የእግዚአብሔር ፍቅር በመንፈስ ቅዱስ ስለፈሰሰው ተስፋ አያሳፍርም ይላል። የማያሳፍር ተስፋ የፈሰሰልን መንፈስ ቅዱስ ነው። ሃሌሉያ ቴንኪው ሆሊ መንፈስ ቅዱስ አመሰግናለሁ። መንፈስ ቅዱስ ወድሃለሁ። መንፈስ ቅዱስ ከፍ አድርጋለሁ። ስለዚህ አሁን ለመሙላት አሁን እየተነካችሁ ነው። ግን መንፈስ እያገኛችሁ ነው። እኔ ባለሁበት ቤት ውስጥ በጣም የእግዚአብሔር ሕልውና እየከበደኝ፣ የእግዚአብሔር መገኘት እየከበደኝ ነው። በእውነት ነው የምላችሁ። መንፈስ ቅዱስ በኃይል እየፈሰሰ ነው። ምን እየተሰማችሁ ነው? ባላችሁበት ሩም ውስጥ አሁን ከኔ ጋር እየጸለያችሁ ይህን ቃል እየሰማችሁ ምን ይሰማችኋል? ምን ይሰማችኋል? የእግዚአብሔር መንፈስ ይሰማችኋል? ሕልውናው ይሰማችኋል? ራዲያላ ተካፋናስ ጌታ ሆይ በቤታቸው ፍሰስ። ክብር ለመንፈስ ቅዱስ ይሁን። አመሰግናለሁ። ደግሞ ጸልያለሁ በዚህ ያሉት ሴትና ወንድ ልጆች በኃይል በክብር በመንፈስ በኢየሱስ